ቆይ ቁልፍ ከመስጠት በፊት ይህን አፓርትመንት ምን አንድ ላይ ነው። ባለ 2 መኝታ ቤት ሲሆን ልክ እንደገባን የሰራተኛ መኝታ ቤት እናገኛለን። አፓርትመንቱ በጣም ሰፊ ነው። አሁን ወደ ኪችኑ ሄደን እስቲ ኪችኑን እንየው። ኪችኑ እንደምታዩት ሰፊ ነው፣ መስታወት አለው። ምንም አይነት ምግብ ከሰራችሁ ቬንቲሌሽን ስላለው አየር ምንም አያሳስብም ማለት ነው። እዚህ ጋር ደግሞ የምትመለከቱት ላውንደሪ ነው። ላውንደሪ ስፔስ አለው። ወደ ኮመን ባዝሩሙ እንሂድ። ኮመን ባዝሩሙ እንደምትመለከቱት ሻወር ቦክስ አለው። ሰፊ የሆነ በቂ የሆነ ኮመን ባዝሩም ነው። አሁን ደግሞ የምንመለከተው ሳሎኑን ነው። ሳሎኑ እንደዚህ ሰፊ ነው። ባይዘዌ ይህ አፓርትመንት የሚገኘው መሀል በወሎ ሰፈር ጋራር ሞል ፊት ለፊት ነው። የባለ 2 መኝታ ቤት አንድ ብቻ ነው የቀረው። አሁን ደግሞ ወደ ባልከኒው እንሂድ። ፊት ለፊቱ ምንም የሚገነባ ነገር የለም። አየርና ፀሐይ አያሳስብም ማለት ነው። አሁን ደግሞ ወደ 2 መኝታ ቤቶቹ እንሂድ። መኝታ ቤቶቹ በጣም ሰፊ ናቸው። እንደምታዩት ከሳሎኑ በደንብ ተደርጎ ተለይተዋል። ይሄኛው አንደኛው መኝታ ቤት ነው። ክሎዜት አለው፣ ሰፊ ነው። ወደ ማስተር ቤድሩም እንሂድ። ማስተር ቤድሩሙ እንደምታዩት ይሄው ሰፊ ነው። የራሱ ክሎዜት አለው። የራሱ ደግሞ ማስተር ባዝሩም አለው። እስቲ ማስተር ባዝሩሙን እንየው። ማስተር ባዝሩሙ እንደምትመለከቱት ሰፊ ነው። ሻወር ቦክስ አለው። በቂ የሆነ ለቱ ቤድሩም በቂ የሆነ ማስተር ባዝሩም አለው። ይሄኛውን አፓርትመንት ለመጎብኘት ባዮ ላይ ባለው ስልክ ደውላችሁ መጎብኘት ትችላላችሁ። መልካም ጊዜ